ሰላም ለእናንተ ይሁን ውድ የተከበራችሁ የኔ ቤት ተመልካቾች እንዴት ናችሁ? ሰላም ናችሁ? ጤና፣ ህይወት፣ ኑሮ ሁሉ ሰላም? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ጌታ ይባረክ። እንዴት ናችሁ? እና አሪፍ ነው ኑሮ? እኔ ጋር ሁሉ ሰላም ነው። ዛሬ እኔ አንድ ነገር ልነግራችሁ ሊያሳያችሁ ነው። ምክንያቱም አረብ ሀገር ስንኖር ማለት ነው ብዙ ጊዜ ከውጭ ነው የሚገዛው። ግን እኔ ከቅርብ ጊዜ በኋላ ከውጭ ከሚገዛኝ እኔ ለምን በቤት ውስጥ አላስተካክልም ብያት ለመዳሜ ነገርኳት ማለት ነው። ከዛ በጣም ነው የሚጣፍጠው ምግብ ሲሰሩ ራሱ ማለት ነው። የቤት ማለትም ታውቃላችሁ የቤት ነገር ጥሩ ነውና በጣም ይጣፍጣል ሲሰሩ ራሱ ማንኛውም ምግብ ለስ እና ይሄ ብዛር ነው እንግዲህ ብዛት ታውቃላችሁ። ያው ይሄ እንትን ነው ፍልፍል ያው ታውቃላችሁ ፍልፍል በርበሬ ነው ማለት ነው። ይሄ ደግሞ ሂል ነው። ዋና በጣም የሚያጣፍጠው ሱኖርት ነው። ሱኖርት ሳይል ቅድም እንትን አመሰመስ አድርጌያለሁ። በነገራችን ላይ አመሰመስ አድርጌያለሁ ምክንያቱም ብዙ እንትን እንዳይል በርበሬው እንዳያቃጥለን ታምሷል። ሲያምሰው አላሳያችሁም፣ አልተመቸኝም። በጣም ነው የሚጣፍጠው። እውነቴን ነው የምላችሁ። እዚህ ላይ ይሄን አርግታችሁ አንድ ማንኪያ ብቻ አርግታችሁ ሳልሳል ስታረጉ ማለት ነው በቃ እንደ በርበሬ ነው ቃላ ብሎ በጣም ነው የሚያምረው። ከውጪ ከሚገዛ ቤት ውስጥ በትንሹ ማዘጋጀት ይቻላል። እኔ ሁሌ ቤት ውስጥ ነው የሚያዘጋጀው። ለአመት በዓል ራሱ ቤት ውስጥ ነው የሚያዘጋጀው። ይሄ ግን ለቤት ነው። ያው ትንሽ እዚህ ፈጭቻለሁ። ያው ትንሽ ፈጨውታለሁ እዚህ ጋር በጣም ነው የሚያምረው። እንጃ እኔ በጣም ነው ደስ የሚለው። ምክንያቱም ከውጪ ስትገዙ ምን ይቀላቀል አይታወቅም። ግን ካላችሁ የደንብላል እንትን ፍሬውን ማቀላቀል ትችላላችሁ። የደንብላሉ ማለት እኔ የለኝም ዛሬ አላረኩም። ይሄ ነው በቃ ያደረገው። ስንት ብዙ አይነት ነው ያለ እንትን አለ። ዛራ አሶት ምንድነው ባለው በአማርኛ አላውቅም። ዛራ አሶት የትንሽ ትንሹ ማለት ነው። ይሄ እንትን ደግሞ ይሄም አለ ሰሚር ዛራ አሶት ሂል ገረፋ ፍልፍል ሱኖርት ብዙ አይነት ነው ያለ። ወደ 5 አይነት አይሆንም ይሆናል። ምክንያቱም ይሄ ሁሉ ሲቀላቀል ምግብም ያጣፍጣል። አንደኛ ደግሞ ያው ሰርታችሁበት የሚጣፍጥ ምግብ መብላት አለባችሁ አይደል? ከሰራችሁ አይቀር እኔ የዚህ 2 ማንኪያ 1 ማንኪያ ከተጠቀምኩ ሌላ ነገር ብዙም አልጠቀምም፣ አያስፈልገኝም። በጣም ነው የሚያጣፍጠው እላችኋለሁ። እናንተም በየቤታችሁ ስሩት ይዩት። ይሄ ማሽን ካላችሁ መፍጫ ካላችሁ በቂ ነው። በቃ መፍጫ ነው የሚያስፈልገን። እንግዲህ መፍጫችን ውስጥ ያስገብተን መፍጫት እንደ ቡና ከዛ እዚህ ጋር እናመጣለን። ከዛ በኋላ እኔ በቃ ይገለብጣለሁ ማለት ነው። እንግዲህ እስቲ ሞክሩት፣ ቤት ውስጥ ሞክሩት፣ በትንሹ ሞክሩት። ማታቁም ማለት ነው ከውጭ የምትገዙት ማንኛውም ሰው ቤት ማለት ነው መዳሜ ራሱ ብትነግሯት አሪፍ ነው። ምክንያቱም ከውጭ የሚገዙ ብዙም እንትን አይደለም፣ ፍሬሽ አይደለም። ይሄ ፍሬሽ ነው። ቤት ውስጥ የሚዘጋጅ ነገር ሁሉ ጥሩ ነውና አዘጋጅታችሁ ለምግብ ተጠቀሙላችኋለሁ። ስላዳመጣችሁ ስላያችሁኝ አመሰግናለሁ። እግዚአብሔር ይባርካችሁ። ላይክ አድርጉልኝ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ ዩቲዩቤን አሳድጉ። ይሄ ደግሞ ከጠቀማችሁ ተጠቀሙበት። አመሰግናለሁ። መልካም